አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የበልጫ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ባያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬ ብቅ ብዬላችኋለሁ። ዛሬ የመጣሁበት ምክንያት የሆነ የገረመኝ ነገር እስቲ ምን ሀሳብ ትሰጡበታላችሁ እናንተስ ብትሆኑ ብዬ ይጠቅማችኋል ብዬ ያሰብኩት ነገር እኔም የተገረምኩበት ነገር ላካፍላችሁ ብዬ መጥቻለሁ እና ደህና ናችሁ እናንተ? እኔ ደህና ነኝ አልሐምዱሊላህ። ዛሬ የመጣሁበት ርዕስ በጣም አንዳንድ ሰዎች ግርም ይላል። በነገራችን ላይ ወደ መጣሁበት ርዕስ ልሄድና አንድ ጓደኛዬ አግብታ ነበረ። ከዛ አግብታ ባለትዳር ነበረች። እንዲሁም ደግሞ መጀመሪያም ያው እኔ ባልኳት ብትሄድ ኖሮ ይሄም አይፈጠርባትም ነበር ብዬ አስባለሁ። እኔም ያው ያወቅኩት አክል ምክንያት ነበረ። ነገር ግን ያው ባለት ትዳር ነበረች፣ አግብታ ነበር። እንደ ማንኛውም ሰው አግብታ ነበረ። ካገባች ወዲህ ደግሞ ቆየች። ስትቆይ ደግሞ ያው ባለቤቷ አይ አሁን 2 3 እንሆን፣ በመሀላችን የሚያጫውተን ልጅ መኖር አለበት በማለት አይ ከዛ እሷም አባቱ ነዋ የሚያውቀው ቤቱ ጸባይና ከዛ የባለቤቷ ጸባይ እሷን የምታውቀው ይሄ በቃ አሁን ደህና ነው ጸባዩ አሪፍ ነው ብላ ለምን አታረግዥም ለምን አትወልጂም በማለት ሁሌ ጸብ ነበረ። ከዛ ጸቡ ሲኖር በቃ ይቅርብኝ ተለውጠ ይሆናል በማለት አረገዘችና ከዛ በረገዘችበት እንደዛ 3 ወር ነው 4 ወር አካባቢ አይ ጸባይሽ ትክክል አይደለም፣ ጸባይሽ እንደፊት አይደለም፣ አንቺ የፊት እንደፊት አልሆንሽልኝም፣ እንደፊትም ጸባይሽ አይደለም በማለት ጸብ ይፈጠራል። እንዲሁም ደግሞ ጸብ ተፈጥሮ አስባችሁታል። ካላረገሽ ልጅ እፈልጋለሁ ብሎ አሁን ደግሞ ጸባይሽ ጥሩ አይደለም፣ ጸባይሽ ተቀይሯል። ይሄ ደግሞ ጸባዩ ሊቀይር ይችላል ወይ እርግዝና ምልክት ሊሆን ይችላል። አይታችኋል ቤተሰቦች። አልተረዳትም። ጸብ ተፈጠረ። መደብደቡ መጣ። ደበደበች አለች፣ ተቀመጠች። ከዛ ወዲህ ደግሞ በቃ እየተበደባትም ችላ ተቀመጠች። ችላ ስትቀመጥ ከዛ ወዲህ ደግሞ ምን መጣ? ውጪልኝ ከቤት በቃሽ፣ ጸባይሽ አልቻልኩሽም በማለት ከቤት አባረራት። ይሄ ጸባይ የተቀየረው መቼ ነው ብላ ስትጠይቀው አይ ጸባይሽ በቃ ተቀይሯል ብዬሻለሁ፣ ተቀይሯል፣ ውጪልኝ አልፈልግሽም አለ። ይኸው ቤተሰቦች ይሄ ልጅ በሆዷ የያዘችው የማን ልጅ ነው? የእሱ ልጅ ነው አይደለ? ከቤት ውጪልኝ ማለት ያስፈልጋል? መምታትስ ምን ያስፈልጋል? እሷ የሚያስፈልጋት ነገር ይሄ ሁሉ ግን የመጣው ይሁት ቤተሰቦች አንዳንድ ሰው እሷ ጸባይሽ ተቀይሯል፣ ምን እርግዝና ምልክቶች ያው አስፈልገኝ የሚል ነገር ሊመጣም ይችላል። የሆነ ነገር አስፈልገኝ፣ ይሄ ነገር ግዛልኝ በማለት ነው ጸባይሽ ተቀይሯል የሚለው። መቼም እሷ ወዳ ፈቅዳ አይደለም ይሄ ነገር አስፈልገኝ ያለችው፣ ይሄ ነገር አማረኝ ያለችው። ግዴታ የለበትም የአማራት ነገር። ምሳሌ እሷ አንድ ወይ የበግ ስጋ አማረኝ ብትለው አንድ ወይ ኪሎ ግማሽ ስጋ ይዞለት ቢመጣ እኮ እሷ ይበቃኛል፣ ይበቃታል። ብዙ ነገር አይደለም ባለው አቅሙ መንከባከብ ነው እንጂ ከቤት ማባረር አለበት? ጸባይ ተቀይሯል በማለት አለበት? አባረራት፣ ወጣች። እሷም ሲብስባት፣ ድብደባውም ሲብስባት ወጣች። ትታ ስትወጣ በጣም ክፉኛ እያለቀሰች መንገድ ላይ ቁጭ ብላ በጣም እያለቀሰች ነበረ። መንገድ ላይ ቁጭ ብላ በጣም እያለቀሰች ከዛ እያለቀሰች አንድ ሰው ደግሞ
ደግ የሆነ ሰው መሰለኝ አገኛት። አግኝቷት ተነስቶ ይዟት ሄደ። ይዟት ወደ ቤቱ ሄደ። ይዟት ሲሄድ ደግሞ እሱም ባለ ትዳር ነው፣ ባለ ልጆች ነው፣ ልጆች አለው። ትዳሩም በጣም ጥሩ ኑሮ የሚኖር ሰው ነው። እንዲሁም ሚስትየውም ደግሞ በጣም ጥሩ ሰው ነች። እንዲሁም ደግሞ የሄደችበት ምክንያት ይህ ሁሉ የምታለቅስበት ምክንያት ዘርዝራ ነገረቻቸው። ዘርዝራ ስትነግራቸው ተረዷትና ችግር የለም አንድ ነን፣ እኔ ራሱ ያስፈለገች ነገር እኔ እችልሻለሁ፣ ያው ምስቴም አለች በማለት ከጎንሽ እሷም እንደ እህትየትና ያስፈለገች ነገር እሷም ያንቺ ነገር ትረዳሻለች እና ሁሉን ነገር ንገሪያት በማለት ይህ ሰውዬ ቤት አስቀምጦ ወደ ስራው ቀጠለ። መጀመሪያ ግን ስራ ነው የሚሄድ ነበረ፣ ግን መልሶ ወደ ስራው ቀጠለ። እሱ ሄደ ከምስቱ አገናኝቶ። እቺ ልጅ ይህ ሰውዬ ምንም ሳይፈልጋት ቁጭ አለ። የት ሄደች የት ገባችም አላለም። እንደ ቆሻሻ ብቻ አውጥቶ ጣላት። እንደ ቆሻሻ አውጥቶ ከጣላት ወደ የትም ደረስ ሳይላት ስባችቷል። የትም ደረስ ሳይላት እች ልጅ እዛ ቤት በጣም ጥሩ ሰው ስለሆኑ እሷም ስለተመቻት እሷም በጣም ጸባያተኛ ነች፣ እነሱም በጣም ጸባይ አላቸው። እዛ ቤት እንደ እህትና እንደ እህትማማቾች እየኖሩ መውለጃዋ ጊዜ ደረሰ። መውለጃዋ ጊዜ ሲደርስ እንደ ማንኛውም ሰው ተንከባክበው ወስደው ወለደች፣ በሰላም ተገላገለች። እንዲሁም ደግሞ ባል ነውና ተደወለበት፣ ሚስትህ ወልዳለች ተገላግላለች በሰላም በማለት ተነገረ። እሱም ምንም እንዳልተፈጠረ ሰው አድርጎ በደስታ ሄደ። በደስታ ሲሄድ ከዛ አሁን እኔ ይዤሽ ነው የሚሄደው ወደ ቤቴ በማለት ጸፋጠረ። እንዴት? ለምን? መጀመሪያ አውጥተህ ጣልካት፣ አሁንስ ለምን ወስደሃል ትላለህ? ደስታ ተካፈል ነው የተባልከው። ልጅ ያንተ ስለሆነ ተደውሎ ተነገረ እንጂ ውሰዳት እኮ አልተባልክም ተብሎ ተነገረ። ከዛ አሁን ይዣት ነው የሚሄደው ብሎ ጸብ ፈጠረ። ጸብ ሲፈጥር እች ልጅም ደግሞ ፈራች። ከሰው ጋራ ተማቶ የሆነ ነገር ይመጣል፣ የሆነ ደግሞ ችግር ሰው ይጋደላል በማለት ፈራችና አልሄድም በማለት አልሄድም አለችው። ታገለ፣ አስፈራራ። መልሶ እንደ ማንኛውም ተቆጥቶ ገፋፍትሮ መልሶ ይዟት ወደ ቤቱ ሄደ። መጀመሪያ ለምን አባረራት? አሁን ደግሞ ለምን ይወስዳታል? ይሁት ይሄም ነገር መጀመሪያ አሁን ወልዳለች ስለሆነ ነው፣ ጸባይዋ አይቀየርም ስለሆነ ነው ወይስ ለምንድን ነው ብላችሁ ታስባላችሁ? እስቲ እናንተ እንደ ራሳችሁ ናችሁ እኔስ ብሆን ብላችሁ አስቡ። በእሷ ቦታ ብትሆኑ ምን ትላላችሁ? ይህ ሰውዬ እንደማንም መጥቶ አባራት፣ መልሶ ግን ቤት ካልወሰኳት ቤትሽ ግቢ ብሎ በግድ ገፈታትሮ ቤቷ ይዞ ሄደ። ይሄ ቤት ይዟት ሄደ። ሊንከባከባት ነው። አራስነት በስነ ስርዓት ሊንከባከባት ነው። ቁርሷ ምሳዋ ሊል ነው። ምን አስፈለገች ሊል ነው። ልብሷ ሊያጥብላት ነው ወይስ ለምንድን ነው? ምን ትላላችሁ? ይሄ ነገር ምን ትላላችሁ? እኔ ግን በመግባቷ ብደስትም ግን አለመግባት ይሻላል ነበረ። እኔ መጀመሪያ በእርግዝና የሰዓት ጸባይሽ ተቀይሯል ብሎ አውጥቶ ያባረረው ሰውዬ መልሶ አሁን ተገላግላለች ወልዳለች በማለት ተመልሶ ቤቱ መግባት ለምን እናስፈለገው? ለምንስ? እኔ ቢሆን አልገባም። በእርግዝና ሰዓት አውጥቶ ያባረረኝ ሰውዬ እኔ ስለወለድኩ ቤቱ አልገባም። እንደው ያ ሰውዬን ጋር ጸቡ ይፈጠራል፣ ጸቡ ይባባሳል በማለት እኔ እንደው ትቼ ወደ ሰዎች ወደ ቤተሰብ ጋር መጓዝ እንጂ ማሄድ እንጂ እዛ ቤት መግባት አልፈልግም
ነበር። እናንተስ ምን ትላላችሁ? ምን ታስባላችሁ? ሀሳብ አስተያየታችሁ በኮሜንት አስታውቁልኝ። ይህ ቪዲዮ ከወደዳችሁት ሼር፣ ላይክ አድርጉት ስትጀምሩት። እንዲሁም የዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።